ኤአይ ወደ አደገኛ ሂደት እየሄደ ይገኛል። በአሁኑ ጊዜ ኤአይን የሰራው ሰው የተናገረውን አሰማችኋለሁ። እንዴት ናችሁ መንፈሳዊ ቻናል ቤተሰቦች? እኔ አገልጋይ ጥላሁን ነኝ። እስከ ፍጻሜው መርሃ ግብራችን አብራችሁን ቆዩ። በዛሬው መርሃ ግብራችን የምናየው ኤአይ ምን ያህል አደገኛ መሆኑን በዛሬው ቪዲዮ የምናይ ነው የሚሆነው። ኤአይ ስራን ብቻ ሳይሆን ወደፊት እንደዚሁም በክርስትናውም ዓለም ብዙ ተጽዕኖዎችን እያሳደረ ይገኛል። ለምሳሌ ከዝማሬ አንጻር፣ ከስብከት እነዚህ ነገሮችን ኤአይ የሚተካበት ሁኔታ እየመጣ ይገኛል። እሱ ብቻ ሳይሆን ቤተ ክርስቲያን ውስጥ የሚሰሩ ስራዎችንም ጭምር ኤአይ እየተካ ነው። አደገኝነቱ እንግዲህ አሁን ነው እየተገለጠ ያለው። እነዚህ ሁለት ቪዲዮዎችን እስቲ ተጋበዙ። ኤአይ ምን ያህል አደገኛ መሆኑን በዚህ ቪዲዮ ትመለከታላችሁ ብዬ አስባለሁ። ኤአይን ራሱ የፈጠረው እሱ ሰው የተናገረውን ንግግር ሰምተን እንመለሳለን። ግርማ ሞገሶ፣ ልዑላንና ልዕልቶች፣ ክብሯን የተከበራችሁ የኖቤል ተሸላሚዎች፣ እመቤቶችና ክብሯን፣ በዚህ ዓመት የፊዚክስና የኬሚስትሪ የኖቤል ኮሚቴዎች አስቸጋሪ የሆኑ ስሌታዊ ችግሮችን እንዴት መፍታት እንደሚቻል ለመማር አርተፊሻል ኒውራል ኔትወርኮችን በሚጠቀመው አዲሱ የአርተፊሻል ኢንተለጀንስ አይነት ላይ እየታየውን አስደናቂ እድገት ዕውቅና ሰጥተዋል። ይህ አዲሱ የኤአይ ወይም ከሰው ልጅ አመክንዮ ይልቅ የሰውን ውስጣዊ ግንዛቤ በመቅረጽ ረገድ የላቀ ነው። በሁሉም ኢንዱስትሪዎች ማለት ይቻላል ምርታማነትን የሚጨምሩ ከፍተኛ የማሰብ ችሎታና እውቀት ያላቸው ረዳቶችን እንድንፈጥር ያስችለናል። የጨመረው ምርታማነት ጥቅሞቹ በእኩልነት ሊከፋፈሉ ከቻሉ ለመላው የሰው ልጆች ድንቅ እድገት ይሆናል። እንዳለመታደል ሆኖ በኤአይ ላይ እየታየ ያለው ፈጣን እድገት ከብዙ አጭር ጊዜ አደጋዎች ጋር አብሮ ይመጣል። ሰዎች የሚያስቆጡ ይዘቶች በማቅረብ ቀድሞውኑ ከፋፋይ የሆኑ ማኅበራዊ አካባቢዎች ፈጥሯል። በአምባገነን መንግስታት ለከፍተኛ የስለላ ተግባራት እንዲሁም በሳይበር ወንጀለኞች የማጭበርበር ጥቃቶችን ለመሰንዘር አሁን ላይ ጥቅም ላይ እየዋለ ነው። በቅርብ ጊዜ ውስጥ ኤአይ አስከፊ የሆኑ አዳዲስ ቫይረሶችንና ማንን መግደል ወይም ማቁሰል እንዳለባቸው በራሳቸው የሚወስኑ አሰቃቂ ገዳይ መሳሪያዎችን ለመፍጠር ጥቅም ላይ ሊውል ይችላል። እነዚህ ሁሉ የአጭር ጊዜ አደጋዎች ከመንግስታትና ከዓለም አቀፍ ድርጅቶች አስቸኳይ እና ጠንካራ ትኩረት ይፈልጋሉ። ከራሳችን የበለጠ የማሰብ ችሎታ ያላቸው ዲጂታል ፍጡራን ስንፈጥር የሚመጣ የረጅም ጊዜ ህልውና የመፍታት ስጋትም አለ። ሙሉ በሙሉ መቆጣጠር እንደምንችል ምንም የምናውቀው ነገር የለም። ነገር ግን በአጭር ጊዜ ትርፍ በሚነሳሱ ኩባንያዎች ከተፈጠሩ ደህንነታችን ዋነኛ ቅድሚያ የሚሰጠው እንደማይሆን አሁን ማስረጃ አለን። እነዚህ አዳዲስ ፍጡራን ቁጥጥር መውሰድ እንደማይፈልጉ እንዴት መከላከል እንደምንችል ላይ አስቸኳይ ጥናት ማድረግ ያስፈልገናል። ከዚህ በኋላ የሳይንስ ልብ ወለድ አይደሉም። አመሰግናለሁ። What are you trying to tell us, Elon? I mean, with artificial intelligence, we are summoning the demon. You know those stories where there's the guy with the pentagram and the holy water, and he's like, yeah, you sure you can control the demon? Didn't work out. So you tell us we're summoning a demon with AI, and then you put it in the robots you're building? Our robot has a real brain. It's got the real world AI. So it tells us the leader in real world AI. Let me remember. What did that demon call itself in the Bible? Oh yeah, Legion. But even 5,000 robots, that's the size of a Roman legion, FYI. Which is like a little scary thought, like a whole legion of robots. I'd be like, whoa. But I think we'll literally build a legion, at least one legion of robots this year, and then probably 10 legions next year. And I don't know, it's kind of a cool unit, units of legion. So probably 50,000-ish next year. And don't think for a second that he's stopping at 50,000. I can tell you now, nobody will remember that Tesla ever made a car. They will only remember the Optimus, and that he is going to make 1 billion of those. And it is going to be the most transformative technology product ever made in the history of humanity. If you read like the plotline for Terminator, it's actually pretty smart. Is Skynet real? How real is the prospect of killer robots annihilating humanity? 20% likely, maybe Wow. 10%. On what time frame? 5 to 10 years. ያው እንደሰማችሁት ነው። ኤአይ በጣም አደገኝነቱ ከመቼውም ጊዜ በላይ በአሁኑ ጊዜ በጣም እየጨመረ ያለበት ነውና ቅርብ ጊዜ አንድ ልጅ ኤአይን ከጠየቀ በኋላ ራሱን አጠፍቷልና የጠየቀው ጥያቄ ምንድነው? ራሴን ላጥፋ ብሎ ነው የጠየቀው። እንደዚህ አይነት ነገር ገጥሞኛል ራሴን ላጥፋ ብሎ በሚጠይቅበት ሰዓት ኤአይ ራሱን እንዲያጠፋ ነበር አድቫይዝ ያደረገውና ከዛም በኋላ ራሱን አጠፍቷል። እና በሌላ በኩል ደግሞ ኤአይን ሃይ ብሎ አንድ ልጅ ያነጋግረዋል።
አንተ ማን ነህ? እኔ እንደዚህ ኒፍሌም ነኝ ይለዋል። ኒፍሌም ማን ነው ምናምን እያለ በሚጠይቅበት ሰዓት ስለ ዩፎ ምናምን የተለያዩ ነገሮችን ይናገራል። እና ይሄ ቴክኖሎጂ ከጀርባው ብዙ ጥፋትን ብዙ ተንኮልን አዝሎ የመጣ ነው። ከመቼውም ጊዜ በላይ መጠንቀቅ አለብን ብዬ አስባለሁ። በተለይ ለክርስቲያኖች ይሄ በጣም ወሳኝ ዜና ነው ብዬ አስባለሁ። እስከ መጨረሻ ስለተከታተላችሁ አመሰግናለሁ። ቻናላችን ለብዙ ሰዎች እንዲደርስ ላይክ እንደዚሁም ሰብስክራይብ ማድረጋችሁ እንዳይረሳ። ሻሎም ሻሎም።